ክላስ ኔም ውስጥ ክላስ አርን። እሺ ሰላም ውድ የዩቲዩብ ቻናል ተከታታዮች በሙሉ እንደምን ቆይታችኋል? እንግዲህ ዛሬ ይዤላችሁ የመጣሁት እስከ ቲዮሪው በሶስተኛው ፓርት በቲዩቶሪያሉ ደግሞ በሁለተኛው የሲኤስኤስ ትምህርታችን የተገናኘ ነው ማለት ነው። እንግዲህ ዛሬ በሰፊው የሲኤስኤስን ኮድ በደንብ ላሳያችሁ ነው የመጣሁት ማለት ነው። ሲኤስኤስ እንግዲህ በኤችቲኤምኤል ዲፔንድ ሆኖ የሚሰራ ነው ማለት ነው። አሁን ቀጥታ ወደ ምንድነው የምንገባው ማለት ነው? ቀጥታ ወደ ትምህርታችን ነው የምንገባው ማለት ነው። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ካላችሁ ሰብስክራይብ በማድረግ ቪዲዮ እንድትጀምሩት እንጠይቃለን ማለት ነው። አሁን አንድ ኤችቲኤምኤል ፋይል ክሬት እናደርግና መጀመሪያ ያው እንግዲህ እንደነገርኳችሁ ባለፈው ቪዲዮ እንዳየነው የተመቸንን መምረጥ እንችላለን። ግን እኔ አሁን ምንድነው የማደርገው እዚሁ ኤችቲኤምኤል እንትን ውስጥ ነው የምጠቀመው። የምሰራው በሙሉ እዚችው ኤችቲኤምኤል አንድ ፔጅ ውስጥ ነው ማለት ነው። አሁን እዚህ ጋር ቦዲ ከምትለው ስር እንወረድና ምን እንክፈት? ስታይል የምትልታል እንክፈት። ኦኬ እዚህ ጋር እንግባ። አሁን እንግዲህ እንደ መጀመሪያነት ላነሳው የምፈልገው ነገር ምንድነው? ቀለም፣ የጽሁፍ ሳይዝ እንዲሁም ወደ ጎን ማስጠጋት ሊሆን ይችላል፣ ወደ ላይ ከፍ ማድረግ ሊሆን ይችላል፣ ወደ ታች ዝቅ ማድረግ ሊሆን ይችላል። እነዚህ ናቸው መሰረታዊ ነገሮች። እነዚህን ያው ማለት በቱቶሪያል ቪዲዮ ሙሉ ማወቅ ባይቻልም ግን እናንተ ወደፊት በደንብ ዌብ እየሰራችሁ ዴቨሎፕ የምታደርጉት ይሆናል ማለት ነው። አሁን አንድ ፓራግራፍ እንስራና በዛ ፓራግራፍ እንላለን ማለት ነው። አሁን ይሄን ብንጽፍ እስኪ ራን እናድርገው። እንደምታዩት እዚህ ጋር ምን መጥቷል ማለት ነው? ኢንጆይ ዊዝ አቦል ሳይበር ብሎ ማለት ነው። እስኪ ማስተካከላት እንዲመቸን እናድርጋትና በደንብ ለማየት እንዲያመች ማለት ነው። አሁን ስታይል ላይ ምንድነው ከኤችቲኤምኤላችን ላይ ያሉ ኤሌመንቶችን ስንጠራ እንዴት ነው የምንጠራው የሚለው ነው ዋናው ነገር። አሁን እዚህ ጋር ምንድነው አይዲ የለንም፣ ክላስ ኔም የለንም። በታግ ነው የምንጠራው። በታግ ኔም በምንጠራበት ጊዜ ምን ነው ቀጥታ ስሙን እናስቀምጠው። ስሙን አስቀምጠን እቺን ፕራስ እናደርጋለን ማለት ካርሊ ብሬስ እናደርግና በመሃል ላይ እንገባለን ማለት ነው። ከዚህ ወዲያ ያለው ነገር በጣም ቀላል ነው። ከለር ሊሆን ይችላል። ከለር ስኪን ሳይሆን ከለር እዚህ ጋር ሬድ ነው። ሪሎድ እስኪ እናድርገው። ይሄም እንደምታዩት ሬድ ነው። ከለር እና ደግሞ ሌላ የሚለያየው ምንድነው? ከለር እና ባክግራውንድ ከለር ይለያያል። ባክግራውንድ ከለሩን ደግሞ ብሉ ብለው ይሄን ይመስላል ማለት ነው። ከለር አሁን በሶስት አይነት መንገድ እናስቀምጣለን። እንደዚህ ዳይሬክት ስሙን እናስቀምጣለን። ሞር ደግሞ ዌብሳይታችሁ ኢንተራክቲቭ እንዲሆን ከፈለጋችሁ አርጂቢ ይባላል፣ ሬድ ግሪን ብሉ የሚባል ማለት ነው። አሁን የሁሉንም ቫልዩአቸውን ነው እዚህ ጋር የምናስቀምጠው ማለት አሁን ቀለም እንደማቀላቀል መቁጠር ማለት ነው። እየቀላቀል እንደሆነ ማሰብ። አሁን የሬዱን ዋጋ 127 ባደረገው ግሪን 20 ባደረገው ብሉ ደግሞ 225 ነው። እነዚህ የመጨረሻ ዋጋቸው 225 ነው ማለት ነው። እኔ ምን ላድርግ? እቺ መቶ ላድርጋት። ኮንትሮል ሴቭ ብዬ ራን ላድርገው። እስኪ የቹ ቀለሙ በቃ
እነዚህ ቀለሞች ተደምረው የሚሰጡት ቀለም ይሄንን ነው ማለት ነው። እንደዚህ በማድረግ መጠቀም ትችላላችሁ ማለት ነው። ሌላኛው ደግሞ መንገድ ምን መሰላችሁ? ሄክሳዴሲማል የሚባል ኮድ አለ ወይም ጽሁፍ አለ። ያ ምንድነው? ሃሽታግ አስቀድሞ የሚጀምር ሲሆን ኤፍኤፍ እያለ የሚጽፍ ነው። እነዚህ የምትፈልጓቸው ከሆነ ምን ማለት እንደሆነ ትርጉማቸውን ምናምን በአንድ ቪዲዮ ወይም ደግሞ በቴሌግራም እልክላችሁ ይሆናል ማለት ነው። ሶ እንደዚህ እያደረጋችሁ ኢንተራክቲቭ የሆነ ዌብሳይት ዴቨሎፕ ማድረግ ትችላላችሁ ማለት ነው። ሌላው ምንድነው? እንዴት አድርገን ነው በአይዲ ሲጠራ በአይዲ እንትን ያለን የምንሰራው? ሶ ሁለት አይነት ሀሳብ አለ። ሃሽታግ እና ዶት። አሁን እነሱን በስራ አድርጌ ላሳያችሁ። እዚች ጋር እንግባና ክላስ እንበለው። ክላስ ኤን እንበለውና ሄሎ ኢትዮጵያ ነው። ኢትዮጵያ እንበለውና እዚህ ጋር አሁን ክላስ ሲሆን ምንድነው የምንጠቀመው? እቺን ነው ሃሽታግን ማለት ነው። አይዲ ሲሆን ደግሞ ዶት ነው የምንጠቀመው። ሶ ሃሽታግ እናድርግና ክላስ ስለሆነ ያስገባን ሃሽታግ ኤን ሃሽታግ ኤን አሁን ከለር አሁን ምንም ከለር ሳላስገባ መጀመሪያ እንሞክረዋለን። መምጣቱን የጻፍነው ጽሁፍ ሄሎ ኢትዮጵያ መጥቷል ማለት ነው። ሶ እዚህ ጋር ሶ ምንድነው እንግዲህ እናደርጋለን እዚህ ጋር የፈለግነውን ቀለም እናስገባለን ማለት ነው። ብሉ ብላክ እንበለው፣ ቫዮሌት እንበለው፣ ሞር የሰራ ነው እንዲታይ ማለት ነው። ሪሎድ እስኪ እናድርገው። አልሰራም። ምክንያቱም ምንድነው? ቼክ እናድርገው እስኪ። ክላስ ሳይሆን ኔም ነው። ይቅርታ አሁን ሳስበው አስታውሱትና ኔም ሲኮልስቱ ኤን ሄሎ ኢትዮጵያ ሶሪ ምንድነው? አይዲ ሲሆን ነው ከለር ማለት በሃሽታግ የምንጠቀመው ማለት ነው። ዶት የምናደርገው መቼ ነው? ኔም ወይም ክላሱን ስንጠቀም ነው ማለት ዲቪዥን ክላስ እንደምንለው ማለት ነው። እንደዛ ስንጠቀም ነው ማለት ነው። አሁን ይኸው አይዲ ብዬ አድርጌው ቀለሙን ቀይሮልኛል ማለት ነው። እንዳልኳችሁ ልክ እንደዛ። አሁን እስኪ ወደ መሃል ገፋ እናድርገው። ማርጂን እዚህ ጋር ቱ ሌፍት እንበለው። ማርጂን ቱ ሌፍት እስኪ 100 ፒክሴል እንበለው። ዩሲ እዚህ ጋር ምንድነው 100 ፒክሴል ያክል ወደ ሌፍት በኩል ገፍቶልናል ማለት ነው። ሶ እንደዚህ እያደረጋችሁ መጠቀም እንችላላችሁ ማለት ነው። ሌላኛው ምንድን ነበር ያልኩት? በክላስ አይደለ? ክላስ ሲሆን በምንድን ነው የምንጠቀመው? በዶት። ሶ እዚህ ጋር ሌላ በክላስ ምን እንስራ? ስፓን ፕሊዝ ሰብስክራይብ ነውና ክላስ ነው የሚመስለው። ክላስ አር እንበል ዝም ብለን ያው ለማሳየት ያክል ስለሆነ አር እንበልና እዚህ መሀል ላይ አሁን ከለር እንበልና ዝም ብለን በጥቁር ይምጣልን መጀመሪያ። ፕሊዝ ሰብስክራይብ ብሎ መጥቷል ማለት ነው። አሁን ላይት ግሪን እንበለው፣ ላይት ብሉ ይቻላል። ቼክ ብሉ ኤስ ነው ላይት ብሉ have you seen it? It is changed to what? Light blue color. So by using this more
ኢንተራክቲቭ የሆነ ዌብሳይት መስራት እንችላለን ማለት ነው። ቅርታ እነዚህን በመጠቀም እንደዚህ ካደረግን በኋላ ሌላው ምንድነው? ብዙ ጊዜ ዌብሳይት ስንሰራ ምናምን ጽሁፎቻችን ከቦታዎቻችን ጋር ይጣጣሙልናል። መጀመሪያ ግን ምንድነው እዚህ ዌብ ብሮዘራችን ላይ ብዙ ጊዜ የምንጠቀመው ባይ ዲፎልት ምን ያክል ነው? 90 ነው። እዚች ጋር ያቺው 90% ነው የምንጠቀመው። 90% መሆኑን መጀመሪያ ቼክ ማድረግ አለብን ስንነሳ ማለት ነው። ምንድነው እዚህ ጋር ማርጂን እንዳልኳችሁ ማርጂን መጠቀም ትችላላችሁ። ዛሬ ይሄን ያክል ካየን ይበቃል። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። አመሰግናለሁ። ላይክ ሼር